ሰላም እንዴት ናችሁ? በዛሬው ቪዲዮ ፒክሰል ላብን ተጠቅማችሁ እንዴት የራሳችሁን ተምኔል ከስተማይዝ አድርጋችሁ እንዴት እንደምትሰሩ በቀላሉ እናሳያችኋለን። በመጀመሪያ ቪዲዮአችን ላይ የሰውን ስክሪንሾት ተምኔል ከዩቲዩብ ላይ ወሰዳችሁትን እንዴት ሪጀነሬት አድርጋችሁ እንደምትሰሩ በአንድ AI ቱል አማካኝነት አሳይተናችሁ ነበረ። በዛሬው በሁለተኛ ቪዲዮአችን ደግሞ እንዴት ከስተማይዝ አድርጋችሁ እንደምትሰሩ የራሳችሁን ተምኔል አሳያችኋለሁ ማለት ነው። እስከ መጨረሻው መከታተል እንዳይረሳ። ሰብስክራይብ እና ላይክ እያደረጋችሁ ቪዲዮውን ጀምሩት። ወደ ቪዲዮው እንግባ። እሺ እንደምታዩት እዚህ ጋር ቦክሳችን ብሊንክ ነው። እንደምታዩት እዚህ ጋር ኒው ቴክስት የሚልና ከኋላ ባክግራውንድ ከለር ያለው አለ ማለት ነው። እኛ የምንሰራው አዲስ ተምኔል ስለሆነ እዚህ ጋር እንመጣና የሴቲንግ ምልክቱን እንጫናለን፣ የኤ ቴክስቱን እንጫናለን ሶሪ። ከዛ በኋላ እንደምታዩት የኒው ቴክስት የሚለውን እሱን ዲሊት እናደርገዋለን ማለት ነው። እዚህ ጋር እንመጣና ከዛ እንደምታዩት ይሄንን ቀደም ያሳየዋችሁን የሴቲንግ ምልክቱን እሱን ትጫኑና እዚህ ጋር እንደምታዩት ሼፕ የሚል አለ። ሼፕ የሚለውን ከተጫናችሁ በኋላ ራይት ትሉታላችሁ። ከዛ እዚህ ጋር ትመጡና ክሮፕ የሚለውን ትጫኑና እንደምታዩት ከስተም ላይ ነው ያለው። ከዛ እናንተ እዚህ ጋር አንድ በአንድ ከሚለው ቀጥሎ 16:9 የሚል አለ። እሱን ትጫኑና ራይት የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛ እንደምታዩት ባክግራውንዳችንን እናዘጋጅተናል ማለት ነው። ከዛ ምንድነው የምናደርገው ዋናውና ወሳኙ ነገር ተምኔል ስለሆነ እንደምታዩት ይሄ ሳይዝ 1:1 ነው ማለት ነው። እኛ ወደ 16:9 እንቀይረዋለን። ቀጥታ እዚህ ጋር ትመጡ ከላይ የምታዩትን 3 ነጠብጣብ ትጫኑና እዚህ ጋር ትመጡና ኢሜጅ ሳይዝ የምትለዋን እዚህ ጋር የምታዩትን ትጫኑና እዚህ ጋር እንደምታዩት ከስተም ላይ ነው ያለው ማለት ነው። ዘን ምን ታደርጋላችሁ? እዚህ ጋር ትመጡና ዩቲዩብ ተምብኔል የሚለውን ትጫኑና እንደምታዩት ተስተካክሎልናል። ሼፓችንን ብቻ ማስተካከል ነው የሚጠበቅብን። እዚህ ጋር ትመጡና እዚህ የማሳያችሁ ቦታ ላይ ሪላቲቭ ሳይዝ የምትላለች እሷን እስከ መጨረሻው ትጨምሩታላችሁ ማለት ነው። ፉል ከሆነ በኋላ መነካካት አይጠበቅባችሁም። እንዳሳያችሁ በጣም አሪፍና ምርጥ አፕሊኬሽን ነው። እዚህ ጋር ሪላቲቭ ፖዚሽን የሚላለ እሱን ትጫኑና እንደምታዩት የስሩን ስትጫኑት እኩል ያደርግላችኋል። ከላይ ያለውን ደግሞ መሃል ላይ ያለውን ስትጫኑት ግራውንም ቀኙንም እኩል ያደርግላችኋል። ራይት አድርጋችሁ ትወጣላችሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት የባክግራውንዳችን ከለር ነጭ ነው ማለት ነው። ነጩን ወደምፈልገው ከለር ለመቀየር እዚህ ጋር ትመጡና እንደምታዩት ቴክስቸር ከሚለው አጠገብ ከለር የሚላለ ከለር የሚለው ጋር ትገቡና ኢኔብል ታደርጉታላችሁ። እንደምታዩት ወደ ሪድ ተቀይሮልናል። እኛ ከስተማይዝ ማድረግ ስለፈለኩኝ ከስተማይዝ ላይ አድርጌ ራይት የሚለውን ክሊክ ሲያደርገው እንደምታዩት ከለራችን ተቀይሯል ማለት ነው። ከዛ በኋላ ኢሜጅን ኢምፖርት አደርጋለሁ ማለት ነው። ሰብስክራይብ ያደርጋችሁ ተከታተሉ። አዲስ የሆናችሁ ላይክ ያደርጋችሁ ለብሰው እንዲዳረስ ለጓደኞቻችሁ ሼር አድርጉ። እሺ እዚህ ጋር ኢሜጅ ታመጡ ስትሉ እዚህ ጋር እንደምትመለከቱት የፕላስ አይከኑን ትጫናላችሁ ማለት ነው። እሱ ጋር ነው ማንኛውንም ነገር አምታችሁ ወደዚህ ኢምፖርት የምታደርጉት ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እቺኛውን ከፕላስ ጎን ያለችዋን ትጫኑና ኮንትሮል ማድረግ ትችላላችሁ። ይሄኛውን 9 ነጠብጣቡን ትጫኑና ወደ ላይም ወደ ታችም ታደርጉታላችሁ። እሱን እየሰራን አሳያችኋለሁ ማለት ነው። ኦኬ በድጋሚ ተከታተሉ። ኢሜጃችንን ኢምፖርት እናደርጋለን ማለት ነው። እዚህ ጋር እንደምታዩት ፕላስ የሚለውን ስጫን ቴክስት አለ። እንደምታዩት በጣም ብዙ አማራጮች ነው ያሉት። ከለር አለ፣ ሼፕ አለ፣ ስቲከር አለ፣ በጣም ብዙ ነው ያለው። ድራው እኛ ፎርም ኢሜጅ ጋለሪ የሚለውን ነው የምንጫነው ማለት ነው። ከመ ራሴ የተምኔል ሞዴል አለ ማለት ነው። እሱን ያመጣሁት ማለት ነው። እሺ እንደምታዩት እዚህ ጋር ትመጡና ሪላቲቭ ሳይዝ የሚላለ እሱን ፉል ታደርጉታላችሁ ቅድም እንዳሳያችሁ ማለት ነው። ከዛ በኋላ ትወጡና እዚህ ጋር ሪላቲቭ ፖዚሽን የሚለውን ትጫኑና እኩል መሃል ላይ መሆኑን ቼክ ታደርጋላችሁ ማለት ነው። ከዛ ይሄንን ራሱ ኢሜጅ በፒኤንጂ ፎርማት አለ ማለት ነው። በፒኤንጂ ፎርማት አምጥቼዋለሁ ማለት ነው። ቅድም እንዳሳያችሁ እዚህ ጋር ሪላቲቭ ሳይዝ የሚለውን ትጫኑና ፉል ማድረግ ማለት ነው። ከዛ ራይት ብዬ እወጣለሁ። ኦኬ አሁን ከጀርባ የምናስገባቸውም ተምኔሎች እናመጣለን ማለት ነው። ቻናሉ አዲስ ስለሆነ በዚህ አጋጣሚ ሰብስክራይብ ያደርጋችሁ። አሁን የምጠቀመው የባለፈው የአቤል ብርሃኑን ተምኔል ነው። ያው ደጋገም ክብ እንዳትሉኝ ለማስተማሪያ ስለሆነ ያለው። ከዛ እዚህ ጋር ወደ ስር ትመጡና ይሄንን ፉል አናደርገውም። እዛው ሪላቲቭ ሳይዝ ላይ መተን ሳይዙን እንቀንሷለን ማለት ነው። እንደምታዩት 25 በቂ ነው። ከዛ እዚህ ከስር ትመጡና ሪላቲቭ ፖዚሽኑ ጋር እኩል ታደርጉታላችሁ ማለት ነው። ከዛ አሁንም ሌላ አንድ ተምብኔል እንጨምራለን። የሸቱ መለሰን የዶንኪቲው ማለት ነው። እሱንም ሳይዝ እኩል አድርገን 25 እናደርገዋለን። ከዛ እንደምታዩት ራይት የሚለውን ክሊክ አደረግን በኋላ ቀደም እንዳሳየዋችሁ ሪላቲቭ ፖዚሽኑን እኩል ታደርጉታላችሁ ማለት ነው። እንደምታዩት እኩል ሆኗል። ከዛ እዚህ ጋር ታይመጣውና ወደ ቀኝ በኩል ያለውን ቀስት ስትጫኑት በቀኝ በኩል ያደርግላችኋል ማለት ነው። እዚህ ጋር ያለችዋን
ፕላስ ጎን ያለችዋን ትጫኑና እንደምታዩት ኢሜጆቻችን በስነ ስርዓት ተደርድረዋል ማለት ነው። የአቤል ብርሃኑን ኢሜጅ 8ቱን ነጠብጣብ ትጫኑና እንደምታዩት ፒኤንጂ ባክግራውንድ ከሌለው ኢሜጅ ስራ አድርገዋለሁ ማለት ነው። የእሸቱ መለሰንም እንደዛው ማለት ነው። ከዛ መልሼ ራሱን ስጫነው ይወጣልኛል። ከወጣችሁ በኋላ እዚህ ጋር ፖዚሽን የሚለው ጋር ትሄዱና ማስተካከል ነው ማለት ነው። ሳይዙን ጨምራችሁ ወደ ግራም ወደ ቀኝም እንደናንተ እንደተመቻችሁ አድርጋችሁ ማስተካከል ትችላላችሁ። እንዳይዛባባችሁ ከፈለጋችሁ ደግሞ እዚህ ጋር እቺን ግሪድ ትጫኑና ራሱ የአቤልን ኢሜጅ ትጫናላችሁ ማለት ነው። እዚህ ቀደም ያሳያችሁ ጋር የአቤልን ኢሜጅ ከተጫናችሁ በኋላ እንደምታዩት የአቤልን ኢሜጅ አስተካክየዋለሁ ማለት ነው። ለተናውን ቀጣይም እንደምናደርገው ቴክስት እንጽፋለን ማለት ነው። እዚህ ጋር የምታዩትን የቴክስት የአይከኑን ትጫኑና እዚህ ጋር ከላይ ኒው ቴክስት የሚላል እሱን ስትጫኑ እዚህ ጋር ጥግ ላይ ያመጣላችኋል ማለት ነው። እዚህ ጋር ቴክስት የምትላለች እሷን ትጫኑና እዚህ ጋር ኤዲት የምትላለች ኤዲት የምትሏን ትጫኑና እንደምታዩት የምትፈልጉትን የራሳችሁን አይዲያ ትጽፋላችሁ ማለት ነው። እኔ ተምብኔል ብዬ ጽፋለሁ። እንደምታዩት ተምብኔል ብዬ ጻፍኩኝ ማለት ነው። ከዛ ደን እለዋለሁ። ቴክስታችን እንደምታዩት ሳይዙ 70 ላይ ነው ያለው። እኔ በጣም ከፍ አድርገዋለሁ። ከዛ ራይት ብዬ ቀደም እንዳሳየዋችሁ ሪላቲቭ ፖዚሽን የሚለውን እጫንና እኩል አድርገዋለሁ ማለት ነው። ከዛ ራይት አድርጌ እንደምታዩት ሳውንም ሳይዝ ላይ ነው ያለው ፉል አድርገዋለሁ ማለት ነው። በዚህ አጋጣሚ ቻናላችን አዲስ ስለሆነ እባካችሁ ሰብስክራይብ ያደረጋችሁ ተመልከቱ፣ ለጓደኞቻችሁም ሼር አድርጉት። አብረን እየተማማረን እንደግ እያልኩኝ አሁንም እንቀጥላለን። ፎንት ነው ቀጣይ የምንመርጠው። ፎንት ላይ የራሳችሁን ፎንት ማምጣት ትችላላችሁ። እንግሊዝኛ ከሆነ ደግሞ በጣም ብዙ አማራጮች አሉት ማለት ነው። የራሱ አፕሊኬሽን ያው አማሪክ ላይ ፎንት አማራጭ የለም እንደምታውቁት የትኛውም የውጭ ሀገር አፕሊኬሽኖች ላይ፣ ምክንያቱም የራሳቸው ቋንቋ ላይ ስለሆነ የሚሰሩት ማለት ነው። እንደምታዩት ፎንታችንን መርጠናል። ይህንን ዳይሬክሽኑን እና ሳይዙን ፖዚሽኑን ማስተካከል ነው ማለት ነው። ከዛ ይህንን ራሱን ተምኔል የሚለውን ጽሁፍ ከጀርባ እናደርገዋለን ማለት ነው። ቅድም ያሳያችሁን ትጫኑና እቺ 8 ነጠብጣቧን ትጭናችሁ ከሁለተኛው ማለትም በፒኤንጂ ኢሜጅ ስር ታደርጉታላችሁ። ከላይ ደግሞ ራሱን ዱፕሊኬት አድርገን ኮፒ የሚለውን ስትጫኑት ራሱ ይደግምላችኋል። መጻፍ አይጠበቅባችሁም። ራሱን ትጫኑትና ቀደም ያሳያችሁ ሪላቲቭን ተጭናችሁ እኩል መሆኑን ቼክ ካደረጋችሁ በኋላ ፖዚሽን ላይ መታችሁ ቅርጹን እኩል ታደርጉታላችሁ ማለት ነው። እንደምታዩት ተስተካክሎልናል። ከዛ ከስር ትመጡና እዚህ ጋር ስትሮኩን ታበሩታላችሁ ማለት ነው። ኢኔብል ታደርጉታላችሁ። ከዛ ከለሩ ነጭ ቢሆን አሪፍ ነው። ነጭ ካደረጋችሁት በኋላ እዚህ ጋር ትመለሱና ከለር ላይ መታችሁ ትራንስፓረንት ስታደርጉት እንደምትመለከቱት ይስተካከላል፣ ወይም ደግሞ ግንባሩን ጸጉሩን የሸፈነው ይጠፋል ማለት ነው። እንደምታዩት ቅርጹ ብቻ ነው ያለው፣ ከለሩ ጠፍቶልናል። በጣም አሪፍ አሁን ተስተካክሎልናል በሚገርም ሁኔታ። የጀርባውን ጽሁፍ ደግሞ ሼድ እና ከለሩን እናስተካክላለን ማለት ነው። እዚህ ወደ ስር ትመጡና ሻዶ የሚላለ ታበሩታላችሁ። እንደምታዩት ከለር ትመርጡታላችሁ። ከዚህ በፊት ያው ሼድ የምትጠቀሙ ወይ ናፕ የምትጠቀሙ ሰው ጥቁር ልታበሩ ትችላላችሁ። ይሄ አሁን እኔ የምሰራው ግን የሆነ ላይቲንግ ነገር እንዲኖረው ስለፈለግኩኝ ከስር ያለው እንደምታዩት ኢኔብል አደርገዋለሁኝ። እንደምታዩት ቦግ ብሏል። ልዩነቱን ተመልከቱት። እንደምታዩት ነው። ተምኔል የሚለው ከጀርባ ያለው በራ ብሎ ጸጉሩን የሸፈነው ግን ቅርጹ ብቻ ነው ያለው። ጸጉሩን ያልሸፈነውም ጠፍቷል ማለት ነው። በሚያምር ሁኔታ አሪፍ አድርገን ሰርተናል ብዬ አስባለሁኝ። ከዛ እንደምታዩት ምርጥ ሆኖልናል። አሁን አማርኛ ጽሁፋችን እንጽፋለን ማለት ነው። ራሱኑ ዱፕሊኬት ታደርጉትና ኤዲት ታደርጉታላችሁ። እዚህ ጋር መጣችሁ ታዩት ሳይዙ ሰፋ ስላለ አውርዱ ደጋግሞታል ማለት ነው። እዚህ ከስር መተን ከሪላቲቭ ፖዚሽን አጠገብ ሳይዙ አለ፣ እሱን እንቀንስለታለን። 156 ቢሆን ይበቃዋል ብዬ አስባለሁ። ከዛ እንደምታዩት በቀኝ በኩል ከስር ያለችው አንቀጽ ስትጫኗት
ቦታውን ይዘላችኋል። ከዛ ቅድም እንዳሳያችሁ ፎንት ላይ መታችሁ ፎንታችሁን መምረጥ ነው ማለት ነው። እንደምታዩት አሁን አሪፍ ሆኖልናል። በራሱ በላይኛው ከለር ነው አማርኛውንም ጽፌ ጻፍኩት ማለት ነው። እሺ አሁን ምንድነው የሚቀረን? ከስር ጥቁር ሼድ እናደርግለታለን ማለት ነው። የሚያምር አሪፍ ተምኔል ሰርተናል ብዬ አስባለሁኝ። እንደ ጀማሪ ትወዱታላችሁ ብዬ አስባለሁኝ። ከዚህ የተሻሉ አሪፍ ልምዶችን ትወስዳላችሁ ብዬ አስባለሁኝ። ግን ይሄ እንደ ጀማሪ ጥሩና አሪፍ ኤክስፒሪየንስ አግኝታችኋል ብዬ አስባለሁኝ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ። እሺ ጋይስ ተምኔላችን የኔ ይመስላል። በስተመጨረሻ እንዴት ሴቭ እንደምናደርግ ላሳያችሁ። እዚህ ጋር ከፕላስ አይኮና ጎን የሚሞሪ ምልክት አለች፣ የሴቭ አይከን። እሷን ትጫኑና እዚህ ጋር ሴቭ አስ ኢሜጅ የሚል አለ። እሱን ትጫኑና እንደምታዩት እቺን ትጫኑና ከስተም ላይ ነው ያለው። አልትራ ላይ ታረጉትና እንደምታዩት ሴቭ ታረጉታላችሁ ማለት ነው። በጣም በሚገርም ጥራት ነው የሚወርድላችሁ። በተጨማሪ ማድረግ ጨምረላችሁ እዚህ ጋር ሴቭ አስ ፕሮጀክት የሚል አለ። ይሄንን ኢሜጅ እንዳለ ሳትነኩ ለሌላ ቪዲዮ በሌላ አይዲያ በሌላ ታይትል ለመስራት ብትፈልጉ እዚህ ጋር ትመጡና ሴቭ አስ ፕሮጀክት የሚሆን ትጫናላችሁ። የፈለጋችሁትን ስም መስጠት ትችላላችሁ። ለምሳሌ አሁን እኔ ኤቢ ብዬ ይዤዋለሁ ማለት ነው። ከዛ ደን እለዋለሁ። ኤቢ ብዬ ይዤዋለሁ ማለት ነው። እዚህ ጋር ቅድም እንዳሳያችሁ 3 ነጠብጣቡን ትጫኑና ከስር እዚህ ጋር ኦፕን ፒኤልፒ ፋይል የሚለውን ስትጫኑ ከላይ እንደምታዩት በጣም ብዙ ፕሮጀክቶች ያለው ጀመርኳቸው ኤቢ ብሎ ያመጣልኛል። ራሱን ስትጫኑት ኦኬ ማለት ብቻ ነው። እንደምታዩት ራሱ ተምኔሉ ይመጣላችኋል ማለት ነው። በቀላሉ እንደዚህ ያደረጋችሁ ከዚህ የተሻለም ተምኔል መስራት እንችል ነበር። እኔ ለማስተማር ስለሆነ ነው። አሪፍ ነው። በጣም ወዳችሁታል ብዬ አስባለሁኝ። ያው አሪፍ ኤክስፒሪየንስ እንዳገኛችሁ ተስፋ አደርጋለሁ። መግቢያ ላይ እንደነገርኳችሁ ቻናሉ አዲስ ነው። ሰብስክራይበር የለንም። ሼር አድርጉ ለጓደኞቻችሁ። ጠቃሚ ነገር ታገኙበታላችሁ ማለት ነው። ኤአይ ቶሎችን እና አዳዲስ የዩቲዩብ የተደበቁ ሚስጥሮችን በዚህ ቻናል ትሰማላችሁ ማለት ነው። ሰብስክራይብ ያደረጋችሁ በድጋሚ የዛሬው ቪዲዮ ይመስል ነበረ። እወዳችኋለሁ። ቻው